በራስ መተማመን የስኬቶች ሁሉ ቁልፍ ነው። አንተ ያላመንክበት ነገር ማንም አምኖ ሊቀበል አይችልም። መጀመሪያ አንተ በራስ ላይ ተማመን። በራስ መተማመን ማለት ሰዎች ሐሳቤን ይቀበሉኛል፣ ስራዬን ይወዱታል ማለት አይደለም። መውደቅን አልፈራም ማለት አይደለም። በራስ መተማመን ማለት ስራዬን አይውደዱት ባይወዱትም ችግር የለም፣ ማንም በእኔ ላይ እምነት ባይኖረው በወድቅ ተመልሼ እነሳለሁ ማለት ነው። ሁለተኛ ቀና አስተሳሰብ ይኖራል። ብዙ ጊዜ በህይወት የሚፈጠሩ አጋጣሚዎቹ ሳይሆን የሚጎዱ አንተ ለአጋጣሚዎቹ ያለህ አመለካከት ነው። ሁሌም ቢሆን መጥፎ ነገሩን ብቻ እየተመለከትክ እያሰብክ የምትቆይ ከሆነ በመጥፎ ነገር ተጠልፈህ መውደቅህ አይቀርም። በሚገጥሙ ችግሮች ላይ መጥፎ ብቻውን ሳይሆን ጥሩም አንዳንዴ እያነሳህ ተመልከት። በውድቀቶች መሃል የማምለጫ መንገዶችን አስስ። ያኔ ቀና አስተሳሰብ ጥቅም ይገባል። ሶስተኛ አትኩሮትህ በሙሉ ዓላማህ ላይ ይሁን። በዚች ምድር የውድቀቶች ሁሉ ውድቀት ዓላማ ቢስ መሆን ነው። ዓላማ ይኖርህ። ዓላማህን ያገኘህለት ስኬትን ያኔ ታገኛታለህ። አራተኛ ላለህ አመስግን። ሁሌም ቢሆን አመስጋኝ ይጨመርለታል እንጂ አይጎልበትም። የጎደለህን ብቻ እያሰስክ ላጣኸው ነገር አምላክን እያማረርክ በእጅ ላይ የተሰጠህን ማመስገን ስታጣ ያኔ ሁሉንም ነገር ትነጠቃለህ። ስለዚህ ሳይረፍድብህ አመስጋኝ ሁን። አመሰግናለሁ።